ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይሄንን የመሰለ ቆንጆና የሚጣፍጥ የፍርፍር አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። ለድምጽ የጥራት ይቅርታ ጠይቃለሁ፣ ጉንፋን ስለያዘኝ ነው። እዚህ ጋር ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ሁሉንም ግብአት አሳያችኋለሁ። የተፈጨ ቲማቲም፣ በርበሬ፣ እዚህ ጋር በርበሬ ወይም የበርበሬ ድል መጠቀም ትችላላችሁ። ተቀቅሎ ተልጦ የተዘጋጀ እንቁላል፣ ማጣፈጫ ቅመማ ቅመሞቹን ደግሞ ላሳያችሁ። እዚህ ጋር ነጭ ሽንኩርትና ነጭ ቅመም፣ ግን ቤታችሁ የምታገኙትን ቅመም መጠቀም ትችላላችሁ። ነጭ ቅመም፣ ነጭ ሽንኩርት እና ኮረሪማ እጠቀማለሁ። እንግዲህ እንደዚህ ግብአቶችን ካዘጋጀው በኋላ ወደ አሰራሩ ስንሄድ እንደ ሁልጊዜው ድስት እንጥድና ደቆ የተከተፈውን ቀይ ሽንኩርት ጨምሬ የሽንኩርቱ ውሃ እስከሚጠፋ ድረስ እያማሰሉ እንዲበስል አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ስለቅ ለሌሎች እየደረሰልኝ አይደለምና ላይክ እያደረጋችሁ ቪዲዮን ተመልከቱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ጉንፋን ይዞኝ ሙሉ ለሙሉ ሳይለቀኝ ነውና አንዳንድ ጊዜ ድምጼ ሰንኮርኮር ካለ ይቅርታ እጠይቃለሁ። ሽንኩርቱን በደንብ ካበሰልሁት በኋላ ዘይት ጨምራለሁ። ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። በጣም ቀላል ነው፣ ግን እንግዲህ እኔ እንዴት እንደምሰራ እንደ ሁሉ ጊዜው ላካፍላችሁ ብዬ ነው እንጂ እናንተም ሰርታችሁ የምታውቁት ሊሆን ይችላል። ሽንኩርቱን ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። ከዚያ በመቀጠል በርበሬ ነው የምጨምረው። በርበሬን ጨምሬ እንግዲህ በርበሬ ቁሌት ላይ በደንብ ሲቁላላ ነው የሚጣፍጠውና የፈላ ውሃ ከጎን ጥዳለሁ። ከዛ በኋላ በርበሬውን የፈላ ውሃ ትንሽ ጠብጠብ እያደረገው በደንብ አድርጌ ቁሌቱ ላይ ቆንጆ አድርጌ ሰራዋለሁ። እንደዚህ በትንሽ በትንሹ ሳይበዛ ውሃ እየጨመረን በደንብ እናቁላለዋለን ማለት ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። እስካሁን ቪዲዮን እየተመለከታችሁት ከሆነ እንግዲህ ላይክ አድርጉ ማለት ነው። ትንሽ ውሃ እየጨመርኩ እንግዲህ በደንብ አድርጌ ቁሌቱን ቆንጆ አድርጌ ሽንኩርቱም እንደዚህ በደንብ ሲታሽ በደንብ ይበስላል። ከዛ በመቀጠል ነጭ ሽንኩርት ነው የምጨምረው። ነጭ ሽንኩርት ጨምሬ አቁላለዋለሁ። ነጭ ሽንኩርቱን ጨምሬ ካቁላላሁት በኋላ ቲማቲም፣ የተፈጨውን ቲማቲም እጨምራለሁ በትንሹ። ይሄው እንደምትመለከቱት ቲማቲሙን ጨመርኩት። ቲማቲሙን ጨምሬ አቁላለዋለሁ። በደንብ እንዲበስል አደርጋለሁ። እንደዚህ እያደረገው እንግዲህ ቲማቲሙን እስከሚበስል ድረስ ከደን እያደረገው ቁሌቱን ቆንጆ አድርጌ እሰራለሁ። እንደምትመለከቱት ቆንጆ እየሆነልኝ ነው፣ ግን እኔ ትንሽ ቀጠን እንዲል ስለምፈልግ ውሃ ጨምራለሁ። በድርቆሽ ከሆነ የምንሰራው ድርቆሽ ከሆነ የምንጠቀመው ፍርፍሩን ውሃ መረቁ ትንሽ ቀጠን ማለት አለበት በደንብ። እንጀራ እኔ በእንጀራ ስለሆነ ዛሬ እየሰራሁ ማሳያችሁ ወፈር ያለ ቁሌት ነው የምሰራው ማለት ነው። ድርቆሽ ሲሆን ግን ድርቅ እንዳይልብን ትንሽ መረቁን ቀጠን ማድረግ ይኖርብናል። ቁሌቱን ቀጠን ያለ ቁሌት ሰርተን ማዘጋጀት ይኖርብናል። እንግዲህ በደንብ አድርጌ እሳቱን ቀንሼ አንተከትከዋለሁ። ከዚያ በመቀጠል ነጭ ቅመም ነው የምጨምረው። ቅመማ ቅመሞቹ ከሌሏችሁ ነጭ ሽንኩርቱን ብቻ መጠቀም ትችላላችሁ። ያን ያህል አስፈላጊ አይደለም ማለቴ ነው፣ ግን ስለሚጣፍጥ ጨመርኩ እኔ ስላለኝ ማለት ነው። ከሌለ ችግር የለውም። ነጭ ቅመሙን ጨምሬ ትንሽ ካንተከተኩት በኋላ ከዛ ኮረሪማ እንጨምራለን።
ኮረሪማ በትንሹ ነው የጨመርኩት፣ ወይም መከለሻ ያላችሁ መጠቀም ነው። ቅቤ በትንሹ አለመጨመር ትችላላችሁ። ከዛ ቅቤውን ኮረሪማውን ጨምሬ እንደዚህ ቆንጆ አድርጌ እቀላቅለዋለሁ። ከዚህ በኋላ ቁሌቱን ቆንጆ አድርጌ ሰርቼ ጨርሻለሁ። በመጨረሻ እንቁላሉን ነው የማደርገው። እንቁላሉን ትንሽ እንደዚህ በቢላዋ እንደዚህ ሰንጠቅ እያደረገው ቁሌቱ ላይ አደርጋለሁ። ጨው እንደ ፍላጎታችን እንጨምራለን። እንቁላሉን ጨምሬ ከቁሌቱ ጋር እንደዚህ ቀላቀልሁት። ከዚያ በመቀጠል እንጀራ እዚህ ጋር አዘጋጅቻለሁ። እንጀራውን ጠቅልሌ እንደዚህ ቆራርሰዋለሁ። ይሄው ከዚያ በኋላ እንጀራው እንደዚህ ቆራርሼ ካዘጋጀሁ በኋላ አዘጋጀሁት ቁሌት ላይ ጣል ጣል አድርጌ ቆንጆ አድርጌ ማፈርፈር ነው። ይሄው ቁሌቱ የሚያምር የሚጣፍጥ ሁሉ ነገር የተስተካከለ ጨውንም ቅመሙንም ቅማምሼ አስተካክዬ ያዘጋጀሁት ቁሌት ነው። እንጀራውን ከዚህ በኋላ ጣል ጣል አድርገን ማፈርፈር ነው። እኔ በእንጀራ ሲሆን ማፈረፍረው ከእሳቱ ላይ አውርጄ እንጀራውን ጨምራለሁ። ቁሌቱን ከእሳቱ ላይ አውጥቼ ማለት ነው። ድርቆሽ ሲሆን ግን እሳቱ ላይ እንደሆነ ነው የማደርገው። እናንተ እንደ ፍላጎታችሁ። አያችሁት? እንደዚህ ቆንጆ አድርገን አፈረፈርኩት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንቁላሎችን ሁለት ከፍላቸዋለሁ። እንደዚህ አድርጋችሁ እንግዲህ ቆንጆ ቁርስ መስራትና መመገብ ትችላላችሁ። እኔ እንደዚህ እንቁላሉን እንደዚህ አድርጌ ከፈልኩት። ከፈልጋችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። በጣም ቀላል ነው። እንግዲህ እንደዚህ ፍርፍርን ቆንጆ አድርጌ ሰርቻለሁ። እንደዚህ ቆንጆ አድርጌ ቀላቅዬ ካዘጋጀው በኋላ ከዚህ በኋላ ለምግብነት ማቅረብና መመገብ ነው። እዩት እንዴት እንደሚያምር ሲጣፍጥ ደግሞ ሰርታችሁ ሞክሩት። እንጨልፍና ከዚህ በኋላ ማቅረብና እንመገባለን ማለት ነው። እዩት። እንጀራ ላይ አድርጌ ደግሞ ላሳያችሁ። እዚህ ጋር እንጀራ አዘጋጅቻለሁ። ከዚያ በኋላ ያዘጋጀሁትን የሰራሁትን ፍርፍር እንደዚህ ቆንጆ አድርጌ እንጀራው ላይ አድርጌ አቀርባለሁ ማለት ነው። ሲያዩት በጣም ነው የሚያምረው፣ ሲጣፍጣል ደግሞ። እንግዲህ እንደዚህ ሰርታችሁ ፍርፍርን ሞክሩት። በጣም ቆንጆ ነው። ከዚህ በኋላ ለአይን እንዲያምር ከፈለግን ቃሪያ ጣል ጣል ማድረግ እንችላለን። አስፈላጊ አይደለም ግን እንደዚህ ስታቀርቡ ስትመገቡ ለአይናችሁ እንዲያምር ከፈለጋችሁ እንደዚህ ቆንጆ አድርጋችሁ በቃሪያ አሳምራችሁ ማቅረብና መመገብ ትችላላችሁ። እዩት። ለዛሬ ይዤላችሁ የቀረቡት ቪዲዮ እንግዲህ ይህንን የመሰለ የፍርፍር አሰራር ነው። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።